ረሱል ሰለላሁ ዐለይሂ ወሰለም በሕይወታቸው የመጨረሻው ሳምንታት አካባቢ የህመም ስሜት ሲሰማቸው ባልደረቦቻቸውን ሰብስበው ከሳቸው መለየት እንደሌለባቸውና ትምህርትም አጥብቀው እንዲያዳምጡ ከመከሯቸው በኋላ ወላሂ ለአንድ ጊዜ እንኳን እኔን ማየት የሚናፍቃችሁ ቀን ይመጣል። ያኔ ግን ንብረቶቻችሁንና ልጆቻችሁን እንኳን መስዋዕት አድርጋችሁ ልታዩኝ ብትመኙ አታዩኝም በማለት አሁን ባሉ ሰዓት እንዲጠቀሙባቸው አዘዟቸው። ከዚያም ረሱል ሰለላሁ ዐለይሂ ወሰለም ወደ እሁድ ተራራ በመሄድ በእሁድ ዘመቻ የተሰዉ ሰሃቦቻቸውን ቀብርም ዘየሩ። በቀጣዩም ቀን ሌሊት ላይ እኚህ አዛኝ ነቢይ ከእንቅልፋቸው ነቅተው አቡ ሙወይሂባን ቀስቅሰውት እኔ ወደ በቂዕ መቃብር ቦታ ሂጄ ለሙታኖች ምህረትን እንድለምን አላህ አዞኛል፣ ተነሳ አብረን እንሂድ አሉት። ከዚያም አብሯቸው ከሄደ በኋላ ረሱል ሰለላሁ ዐለይሂ ወሰለም መቃብሩ ዘንድ በመቆም ለሙታኑ ዱዓ አደረጉላቸው። እዚያው ሳሉም ወደ አቡ ሙወይሂባ በመዞር አንተ አቡ ሙወይሂባ አላህ እኮ ዱንያን ሙሉ ቁልፎቿን ሰጥቼህ በሷም ዘውታሪ ሆነህ ጀነት ከምትገባና አሁን ከኔ ከምትገናኝ የቱን ትመርጣለህ ብሎ አስመረጠኝ አሉት። አቡ ሙወይሂባም ረሱልን ሰለላሁ ዐለይሂ ወሰለም ማጣት አይፈልግምና አንቱ የአላህ መልእክተኛ እናቴም አባቴም ላንቱ መስዋዕት ይሁኑሎ፣ በዱንያ መዘውተርንና በኋላም ደግሞ ጀነትን ምረጡ አላቸው። ረሱልም ሰለላሁ ዐለይሂ ወሰለም አንተ አባ ሙወይሂባ ወላሂ አላህን መገናኘትን መርጫለሁ ብለው መለሱለት። ከዚያ ቀን በኋላ ረሱል ሰለላሁ ዐለይሂ ወሰለም በጠና ታመው ተኙ። መስጂዱ ያለሳቸው አልሞቅ ብሏል። ሰሃባዎች ሁኔታቸው ልክ የቲም ይመስላሉ። አንድ ቀን አቡበክርና አባስ ከመስጂድ በኩል ሲያልፉ ሰሃባዎች ተሰብስበው ሲያለቅሱ ተመለከቱና ለምን እንደሚያለቅሱ ሲጠይቋቸው ከረሱል ሰለላሁ ዐለይሂ ወሰለም ጋር ምን ውለውን ያን ውብ ውሎ አስታውሰን ነው ብለው መለሱላቸው። እና አቡበክርም ወደ ረሱላችን ሰለላሁ ዐለይሂ ወሰለም ቤት በመሄድ የሰሃቦችን ሁኔታ ለረሱል ሰለላሁ ዐለይሂ ወሰለም ነገሯቸው። ረሱል ሰለላሁ ዐለይሂ ወሰለም ይህን የሰሃቦችን አሳዛኝ ሁኔታ ሲሰሙ ምንም እንኳ መራመድ ባይችሉም በዐልይና በፈድል ተደግፈው በህመሙ ብዛት አንገታቸውን ደፍተው ወደ መስጂድ በመግባት ሰዎችን አሰባስበው ሚንበራቸው ላይ በትግል ለአንዴና ለመጨረሻ ጊዜ ወጡ። ህዝቡ መስጂዱን ሞልቶታል። ሰሃባዎች ለቀናት ያላዩትን የነቢያቸውን ፊት እንባ በሚያረግፉ አይኖቻቸው በስስት እየተመለከቷቸው ነው። ረሱልም ሰለላሁ ዐለይሂ ወሰለም ህመም ያደከማቸው ፊታቸውን ቀና አድርገው ሰሃቦችን ሲመለከቱ መስጂዱ በለቅሶ ተናወጠ። ከዚያም ረሱል ሰለላሁ ዐለይሂ ወሰለም የሚንበሩን ምሰሶ ተደግፈው እንደምንም ቆሙ። ወደ ሰሃባዎችም እየተመለከቱ እናንተ ባልደረቦቼ ሆይ ገንዘብ የወሰድኩበት ካለ ይኸውና ንብረቴ መጥቶ ይውሰድ፣ የመታሁትም ካለ ይኸውና አካሌ መጥቶ መበቀል ይችላል ብለው በአሳዛኝ ድምፅ ተናገሩና የሰሃባዎችን ፊት በስስት መመልከት ጀመሩ። ሰሃባዎች ቀና ብለው ለማየት የሚሳሱላቸውን ነቢይ ዛሬ በህመም ተዳክመው ኑ ተበቀሉኝ ሲሏቸው ሁሉም እየተንሰቀሰቁ ማልቀስ ጀመሩ። ሰሃባዎች የአይናቸው ማረፊያ ባሉት ንግግር ውስጣቸው ተነክቶ በማልቀስ ላይ ሳሉ ድንገት ዑካሻ የተባለ ሰሃቢይ ብድግ ብሎ አንቱ የአላህ መልእክተኛ ዛሬ በቀልን እየጠየቁን ነውና እኔ ልበቀልዎ ትፈልጋለሁ። ምክንያቱም የበድር ዘመቻ ዕለት የወታደሩን ሰልፍ ሲያስተካክሉ ሆዴን በዱላዎት ገፋ አድርገው አሳምመውኛል። ስለዚህ ዛሬ ልበቀልዎ ትፈልጋለሁ አላቸው። ይህን ጊዜ ሰሃባዎቹ በድንጋጤ ዑካሻ ላይ ያፈጠጡ። በዚህ መሃል ዓልይ ብድግ ብሎ እኔ ለረሱል ሰለላሁ ዐለይሂ ወሰለም ፊዳ በመሆን በሳቸው ቦታ ሆኜ በቀላውን ልቀበል ዝግጁ ነኝ በማለት ቆመ። ረሱልም ሰለላሁ ዐለይሂ ወሰለም በደከመ ድምፃቸው አይ ዓሊ አንተ ቁጭ በል ከኔው ይበቀል በማለት
ዱላ እንዲሰጠው አዘዙ። ሁሉም መስጂዱን በለቅሶ ሞላው። ዑካሻም የተሰጠውን ዱላ በእጁ ይዞ ሰልፉን እየሰነጣጠቀ ረሱል ሰለላሁ ዐለይሂ ወሰለም ካሉበት ቦታ ደረሰ። የሰሓባዎች ለቅሶ እጅጉን ጨመረ። እንዴት አይጨምር? የዓይናቸው ማረፊያ ሕመም ላይ ሆነው በዱላ ሊመቱ ተዘጋጅተው ቁመው ሲያዩ እንዴትስ አያልቅሱ? ዑካሻ ልክ ረሱል ሰለላሁ ዐለይሂ ወሰለም ያሉበት ሚንበር ላይ ሲደርስ ዱላውን ጥሎ በረሱል ሰለላሁ ዐለይሂ ወሰለም ሰውነት ላይ ተጠምጥሞ በስስት እየሳማቸው እየተንሰቀሰቀ አካሌ ለእርሱ አካል መስዋዕት ይሁንልዎ ይል ጀመር። መስጂዱ በለቅሶ ተናወጠ። ሊበቀላቸው የሄደው ዑካሻ በረሱል ሰለላሁ ዐለይሂ ወሰለም ሰውነት ተጠምጥሞ ሲያለቅስ ሰሓባዎች ራሳቸውን መቆጣጠር አቃታቸው።